ለአንዳንድ ሰዎች ወዳችሁ ጠላችሁ እኔ ድብን ያልኩ ቅልጥ ያልኩኝ እልም ያልኩኝ ኢትዮጵያዊ ነኝ። ስለዚህ ምንም አታደርጉበትም። ካልፈለጋችሁ ዋጡት፣ ውሃ ጠጡበት። ካልሆነ ብዬ ከጀመርኩኝ ወደ አንዳንድ ጉዳዮች ልግባላችሁ። ዛሬ ማውራት የፈለግኩት ስለ አገራችን ያለውን ሁኔታ ነው ለመናገር የፈለግኩት። ያው ብዙ ሰዎች ይናገራሉ፣ ከኔ በፊት ያሉት ሰዎችም የተለያዩ ነገሮችም ይናገራሉ እና እኔ አሁን ፎከስ የማደርግበት ምንድን ነው፣ እኛ ኢትዮጵያውያን በቀን 3 መመገብ በጣም ያቅተናል። ለአብዛኛው ኢትዮጵያዊ ማለት ነው። ጾሙን ሚያድራለ፣ ጾሙን ሚውላለ። ይሄንን ከተናገርኩኝ አገራችን አሁን ባለችበት ሁኔታ ጥሩ አካሄድ ላይ አይደለንም። ምክንያቱም የውስጥ ለውስጥ ክፍፍል አለን። አንዱ ከአንዱ እበልጣለሁ የሚል አስተሳሰብ አለ። ይህን አስተሳሰብ በዚህ ዘመን ባለፈው እንደተናገርኩት ባለፈው ቪዲዮዬ ማሰብ ራሱ በጣም ያሳፍራል። ሰው ከሰው አይበልጥም። ሁላችንም እኩል ነው የተፈጠርነው እና በማንነቴ የምገለልበት ጊዜ ሊኖር አይችልም እና በሀገራችን ውስጥ አሁን ባለችበት ሁኔታ በየቀኑ ሰው ይሞታል። ከሰሜኑም በል ከምዕራቡም በል ከደቡብ ከምስራቅም በል አለ ሞት ያለ ነገር ነው። አንዳንዴም ሲመስለኝ ከሞት ጋር እየተላመድን ይመስላል እና ኢትዮጵያ አገሬ እንደመሆኗ እኔ በፈለግኩበት ቦታ ወጥቼ መግባት አለብኝ ወደ ቤቴ አይደል? ከጋምቤላ ክልል ነው የመጣሁት። ስለዚህ ጋምቤላ ክልል ውስጥ ብቻ ኑሬ እዛው ሞታለሁ ማለት ትንሽ ይከብዳል። ኢትዮጵያ ሰፊ ነች። ሶማሌ ለምን አልሄድም? ሶማሌ መኖር እችላለሁ፣ መስራት እችላለሁ፣ ሀብት ማፍራት እችላለሁ። እንዲሁም አማራ፣ ትግራይ፣ ሲዳማ፣ ደቡብ ህዝቦች፣ ሌሎች ክልሎች፣ ቤንሻንጉል፣ ሌሎች ክልሎች ሄጄ መስራት እችላለሁ አይደል? ስለዚህ እገሌ ክልላቸው እዛ ነው፣ እገሊት ክልሏ እዛ ነው የሚባለው ነገር ደግሞ መቼም የትም አያስኬደንም። እንደምናውቀው አብዛኞቻችን እንደምንሰማው ቢሆን እንኳን ኢትዮጵያ ከ3000 ዓመት ያላነሰ ታሪክ አላት ተብለን እንሰማለን። ችግር የለውም። ከዛም በላይ ታሪክ አለን እኮ አይደል? ነገር ግን የዚች ያክል ታሪክ ይዘን እኛ የት ደርሰናል የሚለውን ጥያቄ፣ እኛ የት ደርሰናል? የ500 ታሪክ ያሉ አገራት እንደውም ከኛ ትንሽ ታሪክ ያሏቸው አገሮች ብንመለከታቸው የትና የት ደርሷል? ሩቅ ቦታ ነው ያሉት አሁን። ነገር ግን ሀገራችን ስናየው አንዳንድ የሚመስለኝ ወደ ኋላ ሩቅ እየሄድን ይመስለኛል አንዳንዴ። በምን በብሔር መለያየታችን፣ ጉራና ዛቻ በማንሳታችን ሰላም እንዳይኖር አደረገ ሀገራችን ላይ። እኔ እኮ ኑዌር ነኝ። በእርግጥ በኑዌርነቴ እኮራለሁኝ፣ ደስ ይለኛል። ይበልጥ ግን በኢትዮጵያዊነቴ እኮራለሁ። ከኢትዮጵያ ወጥቼ
ፊንላንድ ብሄድ ኖርና እንዴ ብለው አይጠይቁኝም። ከየት ነው የመጣ ነው የሚሉኝ። የመጣሁት ከኢትዮጵያ። ኢትዮጵያ የምትለውን ቃል ነው እነሱን ሊያዩት የሚረዱትም የሚያውቁትም እሱ ነው። እኛ ቀስ ብለን እዚሁ ባለንበት ጎጆ ተከፋፍለን ወገን ወገን ይዘን የትም አያስኬድንም። ይህንን ነገር የተናገርኩት ለምንድን ነው? አንዳንድ ሰዎች አሉ በክልል ተከልለው በጎሳ ተለያይተው በብሔርም እንዲሁ ተለያይተው የእንትናን ብሔር እኮ አይሆንም፣ እዚች ሀገር እኮ የዚች ሀገር ባለቤት አይደሉም የሚሉ አብዛኞቹ አሉ። አሁን የጋምቤላ ግጭት አብዛኛውን ጊዜ የሚነሳ በብሔር ግጭት ነው። አንዳንድ ሰዎች ትክክለኛ ኢትዮጵያውያን ነን፣ ሌሎቹ ደግሞ አይደሉም ይላሉ። በጋምቤላ ክልል ውስጥ ማንም ሰው ኢትዮጵያዊ ሆኖ ከየትም አቅጣጫ ኢትዮጵያ ውስጥ ሆኖ ጋምቤላ መጥቶ ሰፍሮ አግብቶ ወልዶ ሀብት አፍርቶ መኖር ይችላል። አይደለም 5 ብሔረሰቦች፣ ለምን ከ80 በላዩ የኢትዮጵያን ብሔር ብሔረሰቦች መጥተው ጋምቤላ አይኖሩ? ከተመቻቸው መኖር ይችላሉ። መሬት የሁላችንም ነው። የኢትዮጵያ የሁላችንም ነች። የኢትዮጵያ ትበቃናለች። መቼም አላነሰንም። ብዙ ያልሰፈርንባቸው መሬቶች አሉ። ደግሞ እዚህ በቋንጣ እንታገላለን። የት ያደርሰናል ነው። ሞክረናል እኮ ብዙ ጊዜ ተጣልተናል እኮ ለአመታት፣ ግን የት አደረሰን? ዞሮ ዞሮ የምንመለሰው የሰላሙ መስመር ይሻለናል። ነገር ግን አንዳንዴ ነገር ሲበዛ ጥሩ አይደለም። አንዳንዴ ሲከብድ ምላሽ መስጠት አለብህ። ሰው የሚሆነው ጥያቄ እንዲሁ ተከፋፍለን ብንኖር ይሻለናል ወይስ አንድ ላይ ተባብረን ተከባብረን ይችን ውዲቷ አገራችን ብንገነባት አይሻልም ወይ? ይሄንን ነው ለማስተላለፍ እየፈለግኩኝ። ጋምቤላ ለሁሉም ሰው ትበቃለች፣ የሁላችንም ነው። አንድን ወገን አልፈልግም ካለ ጋምቤላ ክልል ውስጥ አኟክ ኖርን አልፈልግም ካለ አኟክ ራሱ ተነስቶ የፈለገበት ቦታ ይሂድ። ኖርን አኟክ አልፈልግም ከአኟክ ጋር መኖር አልፈልግም ካለ ኖርም ተነስቶ ይሂድ። ኮሞም እንደዛ፣ ሞፖም እንደዛ። ስለዚህ የሚያዋጣን ተከባብረን ብንኖር ይሻላል፣ የተሻለ ነው ብዬ አምናለሁ። ስለዚህ የቪዲዮ መጨረሻው ይሄ ይሆናል እና አመሰግናችኋለሁ። ደህና ሁኑልኝ።